ኖላዊ ድራማ ክፍል 51 ዛሬ በጣም የሚያሳዝን እና የሚያስለቅስ ነው። ዶክተሩ የሀናን አባት አይቶት ነበረ። እንግዲህ እንዳልነቃና በሞትና በህይወት መካከል እንዳለ እየነገራት ነው ለሀና። በዛ ላይ ደግሞ ወይዘሮ ሜላት በድርጅታቸው የሚያስገቡትን የገንዘብ ድጋፍ እንዲያቆመች ነገራት። በጣም ነው የደነገጠችው። እና ከዚህ በኋላ ተጨማሪውን ገንዘብ ታመጣች ይታከማሉ፣ ካላመጣች ደግሞ አባቷን ይዛ እንደምትወጣ ነገራት ዶክተሩ ማለት ነው። በፍጹም ይሄ አይሆንም፣ አባዬ መዳን አለበት ምናምን እያለች አለቀሰች እና ዶክተሩንም ለመነችው። ያው ዶክተሩ እንደምታዩት የሆነ ሰላቢ ነገር ነው፣ በጣም ነው የሚያስጠላው። እሷ ግን ተስፋ አልቆርጥም አለችና ወደ ወይዘሮ ሜላት ቤት ለመሄድ ወሰነች። በመጀመሪያ ወደ አሴር ላይ ደወለችና መጥቶ አባቷን እንዲጠብቅና እሷ ሆነ ቦታ ደርሳ እንደምትመጣ ነገረችው። በአጋጣሚ ተምቹም ነበረና ስልክ ሲደወል በቃ ፋዘሩ ሞቶ ነው ምናምን ብሎ ሲናገር አሴር በቴስታ አናቱን አለውና ትቶት ሄዴ ማለት ነው። ከዛ በኋላ ሀናን ተከተላትና አሴር ወዴት ነው የምትሄጂው? በፍጹም እዛ ቤት መሄድ የለብሽም ምናምን አላት። እንዴት እንደዚህ ትላለህ? የራስህ አባት ቢሆን እንደዛ አትልም ነበር ምናምን ስትለው አሴር ወይንም ጆሮ በጣም ነው የተሰማው። ይህንን ያለችው ሀና ያው በጊዜው በጣም ስለተናደደች እና ስለተበሳጨች መግቢያ ውስጥ ስላጣች ነው እንደዛ ያለችው እንጂ ከልቧ እንዳልሆነ በኋላ አስረዳችው። እሱም ተረድቷታል ማለት ነው። ወይዘሮ ሜላት ቤት በሩን ከፈተችና ሄዳ እግሯ ላይ ድፍት ብላ እንዳው እትዬ አባዬን አሳክሙልኝ ምናምን ብላ ብትለምናት፣ በቃ እያለቀሰ እየተንሰቀሰቀች ብትለምናት፣ እንዳውም እምቢ ብላ አመናጭቃ በእርግጫ ብላ ጣለቻት ማለት ነው። ያቺ እርግብ የምትባል ተንከሲስ ደግሞ ተደብቃ እያየች ነበር። በጣም ደስ ብሏትና እየሳቀች ነበር እያየች ያለችው። ከዛ በኋላ ዶክተሩ ላይ ደወለችና ሜላት የተፈጠረውን ነገር ሜላት ደግሞ ዶክተሩ ላይ ደውላ ነገራት። ከዛ በኋላ ዶክተሩ ደግሞ አንቺ ያልሽውን ነግሬያታለሁ ለሀና እያለ ደግሞ በጎን ያሽቃበጣል። ብዙ ብር አይደል እንደ አንቺስ እሷስ ቢሆን ከዛ በመካከል ላይ ይሄ ተምቹ የሚባለው ያው አብሮ ያሽቃበጣል ታያውንና ሳክም ምናምን የሚል ሀሳብ ለአሴር አቀረበለት። ያው አሴር ከስርቆት ወደ አሴር ለፋዘራቸውም ቃል ገብቷል። ሁለተኛ እንደማይሰርቅ ጥሩ ልጅ ሆኗል። እየሰራ ሸክም ምናምን እየተሸከመ ይሰራ ነበር ማለት ነው። እና ወደዛ ስራ ለመመለስ ግን አልፈለግም። ግን ሌላ አማራጭ ስለሌለው ያው አንገራግሯል። ግን መስማማቱ አይቀርም። እንደገና አሴር ደግሞ ዶክተሩ እግሩ ላይ ሀና ተመለሰች ወደ ሐኪም ቤት ወደ አባቷ ዘንድ ሄደች። ከዛ አሴር መጣ። ሴትየቱ ተመጻድቆ ምናምን ገንዘቡን ለመስጠት ፈቃደኛ ሄዳለች ነው ስትነግረው። ይህንን ነገር ደግሞ ሰላም ስትሰማ አጋጣሚ ተምቹ የሚባለው ልጅ ነበረ። እንዴት ታደርጋለህ ብዬ አልጠበኩም ነበር፣ አትሂጂ እያልኩሽም አንቺ መሄድ የለብሽም ነበር ምናምን ያንን ነገር አላት። ሴትየቱ በጣም ጨካኝ ሆናለች። ሰላም በጣም ነው የተናደደችው ማለት ነው። እንግዲህ ጭቅጭቅ ተፈጠሩ። ከዛ ሜላት ምግብ ቁርስ ልትሰራ እናቷም እንግዲህ ሜላት ማር ቤት ገባች። እችኛይቱ አሽቃባጭ ደግሞ አብሬሽ እሰራለሁ ምናምን እያለች ማለት ነው። ቻጭ በርባሪ እርግብ ናት። እርግብ የምትባለው አብራታለች። ከዛ በኋላ የተፈጠረውን ነገር ይሄ ምናሴ ደግሞ ለሰላም ነገራት። በመጀመሪያ ሰላም ትምህርት መቀጠል እንደምትፈልግ ለወንድሟ ስትነግረው ወንድሟ በጣም ተገረመ። ለምንድን ነው እንደዚህ የሚያስገርመው ምናምን አለችው። ከዛ በኋላ ይቺ እርግብ ተብዬዋ ለዚህ ለመናሴ የተፈጠረውን ነገር ነገረች። ለሀና እንዳዘነች አስመስላ ምናምን እንደዚህ አድርጋ ታባረረቻት። እናቴ እኔም በጣም አሳዘነችኝ፣ እኔ ራሱ ገንዘብ ቢኖረኝ ሰጣት ነበር ምናምን ብላሽ ቃብጣ ነገረችው ለምናሴ ማለት ነው። ምናሴ በጣም ተናደደና ክላሱ ገባ።
አሴር ደግሞ ዶክተሩ እግር ላይ ድፍት ብሎ ፋዘርን አሳክምልን እባክህ ዶክተር ምናምን ብሎ ቢለምነውም እግሩ ላይ ተደፍቶ ቢለምነው እምቢኝ ብሎ እንዳውም አመናጭቆ ጥሎት ሄደ። የተፈጠረውን ነገር ደግሞ ምናሴ ለሰላም ነገራት። ሰላም በጣም አዘነችና በጣም ተበሳጨች። ከዛ እናቷን ልታናግራት መኝታዋ ክፍሏ ሄደች። ሰላም እናቷን እንዴት እንደዚህ ታደርጊያለሽ? እንዴት የድጋፍሽን የገንዘብ ድጋፍሽን እንዴት ታቆሚያለሽ? በህይወትና በሞት መካከል ያለን ሰውዬ ሐኪም ቤት ሆኖ እንዴት ታቆሚያለሽ? የገንዘብ ድጋፍሽን ምናምን አንቺ ጨካኝ ነሽ ምናምን ብላ እናቷን ተናገረቻት። ያችኛይቱ ደግሞ አለቅላቂ መታ እንዴት እናቴን እንደዚህ ትናገሪያለሽ አላለችም። ጉድ እኮ ነው። አንቺ እዚህ ውስጥ አያገባሽም አፍሽን ዝጊ ስትል ሰላም ለዝች ለእርግብ ልጄን አትናገሪያት አለችና ሜላት ሰላምን በጥፊ ድርግም አረገቻት። የዛን ጊዜ ሁላቸውም ደነገጡ። እርግብም ክዋለች፣ ሰላምም ደነገጠች። እንዴት እኔን ትመታኛለች ብላ እናቲቱም በጣም ደነገጠችና በቁሟ ዘጭ ብላ ቁጭ አለች። እችኛይቱ ደግሞ አስመሳይና አጭበርባሪ በቃ እናቴ ተረጋጊ ምናምን እያለች ትሽለጠለጣለች ተጎኗ ማለት ነው። ሰላም ተክላሱ ከክፍሉ ብን ብላ ወጣች። ተምቹ ደግሞ ፋያው ዘንድ ሆኖ ሞተሃል ወይስ አለህ እያለ እንትን ይላል። ከዛ በኋላ አሴር መጣ። ሀና አባቷ ላይ ድፍት ብላ ማልቀስ ጀመረች። ሜላት ተብዬዋ ደግሞ እንደገና ደግሞ መጣችና ወንድ ልጇ ክላስ ምነው ልጅ ምነው አመመህ እንዴ ሐኪም ቤት ይዤህ ልሂድ እንዴ ምናምን አለችው ማለት ነው። ያችኛይቱም በጥፊ ደረገመች። አሁን ደግሞ ወደዚህኛው ልጅ መጣች ማለት ነው። እሱም ደግሞ ምንጭቅጭቅ አደረጋት። እኔ ብታመም ልታሳክሚኝ ነው እንዴ ሐኪም ቤት ያለውን የሀናን አባት ለማሳከም ቃል ገብተሽ እሱን ሳትረጂ እንዴት እኔን ትረጂ ያለሽ እማዬ በጣም ጨካኝ ሆነሻል ምናምን ብሎ እሱ ደግሞ ጨመረላት ማለት ነው። በነገራችን ላይ ሜላት ተብዬዋ ከአሁን በኋላ በሰላምና በምናሴ ትሰቃያለች። ምክንያቱም እነሳቸው ፊት ይነሷታል ማለት ነው። ሀናን አለወጉ ስታደርግ ሰላምና ምናሴ ፊት ይነሷታል፣ ሰላም አይሰጧትም ማለት ነው። ከዛ በኋላ ጥርግ ብሎ ክላሱ ትቷት እሱም ወጣ ማለት ነው። ጭራሻና ከቤትም ሆነ ቤተሰቤን በጠበጠችው ምናምን እያለች ትወነጫጭ ጀመረ። ከዛ ሰላም ሀና ዘንድ ሐኪም ቤት መጣች። ከጎኗ ሆነች። እናቷ ይሄን በማድረጓ እንዳፈረች እና እንዳልጠበቀችው ምናምን ነገረቻት። እናቴ ክፉ ናት ምናምን ብላ ስትል ሰላምዬ እንደሷ አይባልም ምናምን አለቻት። ተምቹ ደግሞ የሀናን ፎቶ የልጅነት ፎቶዋንና ያንኛውን አንገቷ ላይ የሚደረገውን የሰረቀው ልጅ የተባበረውን ልጅ የባዩሽ ተባባሪ ዘንድ ሄዶ 200,000 ብር ነገውኑ ካላመጣ እንደሚገለው አስጠንቅቆት ለቀቀው ማለት ነው። ልጁም እሺ ብሎ ሄደ። እንግዲህ በቀጣይ ክፍል የምናየው ነው 200,000 ብር ይሄ ልጁ ያመጣ አምጥቶ ለተምቹ ይሰጠው ይሆን ወይስ ተምቹን? እኔ ግን ተምቹን ያግቱታል ብዬ እፈራለሁ ማለት ነው። ይቺ ባዩሽ እንደዚህ እየረበሸ መሆኑን ይሄንኛው ልጅ ከሄቃጨው ልጅ ከነገራት እውነቱን ያወጣብኛል ብላ ፈርታ ይሄንን ተምቹን የምታሳግተው ይመስለኛልና የሚሞት ነው የሚመስለኝ። አላቅም ተምቹ ማለት ነው። እውነቱን ያወጣብኛል ብላ ስለምትፈራ የምታሳግተው ነው የሚመስለኝ። ተምቹ ደግሞ ዝም ብሎ ግንፍል ነው። ወይ እውነቱን ተናግሮ ቢሆን ጥሩ ነበር፣ ግን እሱ አልተናገረም እውነቱን። እና ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ እያደረጋችሁ በቀጣይ ክፍል እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ድል ለሀንዬ።